ጤና ይስጥልኝ የተከበራችሁ ተመልካቾች እንደምን አላችሁ? በያላችሁበት ቦታ ሁሉ ፍቅር ሰላም እንዲሆንላችሁ እመኛለሁ። የተወዳችሁ ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም የዩቲዩብ ቻናሌን ሰብስክራይብ ማድረግ እና የደወል ምልክቷን ኦል ማድረግ ዘላቂ ቤተሰብ ይጠቅማልና አብራችሁን ቆዩ። ገንዘብ የሚሰራ የዩቲዩብ ቻናል አከፋፈት በአዲሱ ስቴፕ በ2022 መሰረት ይሄን ይመስላል። ዩቲዩብ ለመጀመሪያ ጊዜ ለመክፈት ያሁን ሁለት ታቦች መጠቀም አለብን። ዩቲዩብ እና ክሮም የሚሉትም አለ። አሁን ዩቲዩብ መጀመሪያ ጂሜል ለመክፈት ስለሆነ ዩቲዩብ የሚለውን ከፍታለን። እሱን ከከፈትን በኋላ ላይ የዩቲዩብ የምትለው ላይ ፎቶ ማስቀመጫ ቦታ እሷን አንድ እንነካለን። እሱን ከነካን በኋላ ልክ ያለች ቀስት ወደ ያላት እንነካለን። እዛ ፕላስ ፕላስ ሳይሆን የመደመር ምልክት እንነካለን። እሷን ከነካን በኋላ ትንሽ እንጠብቀዋለን። ከዛ የስልካችን ፓስዋርድ ይሄ መቆለፊያውን ፓተርን ከሆነ ፓተርን አሻራ ከሆነ አሻራ እናደርጋለን። ማን የኔ አሻራ ስለሆነ ተጠቅምኩ። ትንሽ እንጠብቀዋለን። ከዛ በነባር ኢሜል አድርግልህ ወይስ በአዲስ ነው የሚለኝ። አይ በአዲስ ነው አልኩና እኔ ክሬት የቻናል የሚሆን ነካውት ማለት ነው። ያው ክሬት ቻናል ምንስነካ ምንላል ዩር ሰልፍ አደረኩት ማለት ነው። ፎር ማይ ሰልፍ ማለት ነው። እሱን ካደረኩ በኋላ ፈርስት ኔም አስገባ ነው የሚለኝ። ፈርስት ኔም እጽፋለሁ። ኤንድ ላስት ኔም ደግሞ አስገባለሁ። የአባት ስም ማለት ነው። ያ ማለት የፈለጋችሁትን ማስገባት ትችላላችሁ። እዛ እሱን ካስገባ በኋላ ኔክስት ላለው ታች ላይ ማለት ነው። ዘን ዴይ መንዝ ኤንድ ይር ይጠይቃል። ዴይ የተወለድንበትን ቀን እናስገባለን። ወሩ መቼ ነው ወሩ እናስገባለን። ዓመተ ምሕረቱን እናስገባለን ማለት ነው። እሱን ካስገባን በኋላ ጀንደር ጾታችንን እናስገባለን። እነዛን ቀን ወርና ዓመተ ምሕረትና ጾታ የሚለውን ካሟላን በኋላ ታች ላይ ኔክስት ምንተውን እንነካለን ማለት ነው። ከዛ ባይ ዲፎልት የሚያመጣልን አለ። ባይ ዲፎልት የሚያመጣልን ማለት ራሱ የጂሜል ከፍቶ ያመጣልናል። እኔ ካመጣልን የመጀመሪያውን መምረጥ እችላለሁ፣ ግን በራሴ ነው ካለ ደግሞ የመጨረሻውን ማድረግ እንችላለን። ከዛ እሱን ካደረግን በኋላ ኔክስት እንላለን ማለት ነው። ከዛ ኔክስት ካልን በኋላ ፓስዋርድ አስገባን የሚለኝ። ፓስዋርድ ስትሮንግ ፓስዋርድ መሆን አለበት፣ ምክንያቱም የዩቲዩብ ቻናል እየከፈትን ስለሆነ ኢሜላችን በቀላሉ ሀክ እንዳይደረግ ስትሮንግ መሆን አለበት። እሱን ለማድረግም ቢያንስ ካራክተሩ ከ8 ያነሰ መሆን የለበትም። ካራክተር ታይፑን ስናስገባም ከስፔሊንግ፣ ከሲምቦሊንግ፣ ከቁጥር መሆን አለበት። ያው እያስገቡ ነው። እስካስገባ በኋላ ኔክስት ላለው ማለት ነው። እዚህ ጋር እሱን ካስገባ በኋላ ያው ፎን ነምበር አስገባ ነው የሚለኝ። ያላችሁበት ሀገር ስልክ ቁጥራችሁ የምትጠቀሙት ስልክ ቁጥር ታስገባላችሁ። ሀገሩን ከመረጣችሁ በኋላ ያው ባይ ዲፎልት ራሱ ያመጣል ያላችሁበትን ቦታ። እዛ ስልክ ቁጥሬን አስገባለሁ። እሱን ካስገባ በኋላ ኔክስት ላለው ታች ላይ ማለት ነው። ዘን ጂሜል አካውንት ከፈተልኝ ማለት ነው እንደምታዩት። ከዛ ታች ላይ ኔክስት ላለው ማለት ነው። ከዛ አይ አግሪ የሚላለ የጉግል የሚጠይቀናል። እሱም አግሪ እናደርጋለን ማለት ነው። እሱን አግሪ ካደረግን በኋላ ዘግተን እንውጣና ዙረን ዩቲዩብ ላይ እንገባለን። እናንተን ላያስወጣችሁ ይችላል፣ ላያስወጣችሁ ይችላል። እኔ ስላስወጣኝ ዙር ላይ የገባሁት። እሱን ከገባን በኋላ ታች ላይ አሁን የፈጠርነው ጂሜል አካውንት ተፈጥሮ ታች ላይ እንደምታዩት ተፈጥሮ ታች ላይ ያገኘሁትን እሱን እነካለሁ ማለት ነው። እዛው ላይ አንዴ
እሱን ከነካን በኋላ ቀጥታ ወደ ዩቲዩብ በዛ ጂሜል አካውንት አማካኝነት ያስገባኛል ማለት ነው። ከዛ እሱን እንነካና ዩር ቻናል የሚለውን እነካለን ማለት ነው። እሱን ከነካን በኋላ ተለይ ያመጣልናል። የፎቶ መቀየሪያ ቦታ አለ። እሱን እነካና ፎቶ ማስገባት እንችላለን። ፎቶ ቀጥታ ከካሜራ ማድረግ እንችላለን። ከስልካችን ጋላሪ ላይ መምረጥ እንችላለን። ስለዚህ ጋላሪ ላይ ለመምረጥ ታች ላይ ቹዝ ፎር ዩር ፎቶ የሚለውን ነካው። እሱን ከነካው በኋላ ፎቶ ጋላሪ ላይ መርጬ የመጣልኝ ሴቭ ለዋለው ማለት ነው። ፎቶውን ሴቭ ካልኩ በኋላ ታች ላይ የፈጠርነውን የጂሜል ስም አሁን ዩቲዩብ እናደርግ ስለሆነ መቀየር እንችላለን። ያችን እስክሪብቶ ምልክቷን ነክተን በዚህ ላይ መቀየር ከፈለግን መቀየር እንችላለን። ግን መቀየር ስለማልፈልግ ዝም ብዬ እዛው ለትቼ ሴቭ ላለው ማለት ታች ላይ ሴቭ አልኳት በነበረበት ሆነ ማለት እዛ ክሬት ቻናል አሁን ዩቲዩብ ቻናል ልንከፍት ነው ማለት ነው። ክሬት ቻናል የሚለውን ነካው። እሱን ከነካው በኋላ ታች ላይ እንደምታዩት አሁን ዩቲዩብ ቻናል ተከፍቶልኛል። ከዛ ክሬት ብለን ቪዲዮ ላይ አፕሎድ ማድረግ ምናምን እንችላለን ማለት ነው። ሾርት ቪዲዮ ከ15 ደቂቃ የበለጠ ቪዲዮ ላይ አፕሎድ ማድረግ እንችላለን ማለት ነው። እዚህ ታች 3 አንድ መስመር ኮሊ ላይ የሚል መግባት እንችላለን ማለት ነው። እዚህ ዘን ይሄን ካደረግን በኋላ እንዘጋና ቅድም ሁለት አፕ እንጠቀማለን ብዬ ነበር፣ ኖርማል ዩቲዩብ እና ክሮም። አሁን ክሮም እንጠቀማለን ማለት ነው። ወደ ክሮም እንገባለን። ክሮም ከገባን በኋላ www.youtube.com ብዬ ጽፋለሁ። ከዛ በኋላ ለኮምፒውተር ኢንተር ለዚህ ጎል አለው ማለት ነው። እሱን ካስገባው በኋላ እንደምታዩት ይኸው እንደዚህ አምጥቶልኛል። ዘን እኔ በክሮም ካሁን በፊት ሌላ የምጠቀምበት ስለነበር እናንተ አዲስ ስለሆነ እንደዚህ ያመጣላችሁ። እኔ ስጠቀምበት ስለነበረ ሎጊን አድርጌ ስጠቀምበት ስለነበረ ይህን ሎጋውት ማድረግ አለብኝ ማለት ነው። ዘን ይህን እንደ ኮምፒውተር ኢንተርፌስ እንዲኖረው ታች ላይ ሶስት እንትኗን ነክተን ሶስት ነጠብጣብ ነክተን እዚህ ዴስክቶፕ ሴት ማድረግ አለብን ማለት ነው። እንደምታዩት እሱን ካደረግኩ በኋላ እዚህ ላይ ሎጋውት ማድረግ ይጠበቅብኛል ማለት ነው። ይኸው ሌላ ጂሜል ገብቼ ሌላ በዩቲዩብ ቻናል ስጠቀምበት ስለነበረ ነው። እናንተ አዲስ እየከፈታችሁ ስለሆነ በዚህ ካልገባችሁበት ይሄ ላይ ጠይቃችሁ ይችላል። ከጠይቃችሁ ደግሞ እንደዚህ ታስተካክሉታላችሁ ማለት ነው። እሱን ትነኩና ምን ታደርጋላችሁ? ሳይን አውት የሚለውን ትነካላችሁ ማለት ነው። ሳይን አውት ሳይን አውት ካላችሁ በኋላ ያው ሳይን ኢሜል ከላይ ይወጣል። ኦልሬዲ ወጥታችኋል ማለት ነው። እዚህ ላይ ዘን አዙራችሁ ቅድም በከፈት ነው ኢሜል አካውንት ሎጊን ማድረግ አለብን ማለት ነው። ሎጊን ካደረኩ በኋላ ዩቲዩብ ስቱዲዮ የሚለው ገባው ማለት ነው። ዩቲዩብ ስቱዲዮ የሚል ገባው። እሱን ከከፈትን በኋላ ማለት በዛ ኢሜል አማካኝነት ማለት በዩቲዩብ አማካኝነት ከገባን በኋላ እዚህ ታች ላይ የሴቲንግ ምልክት እሷን እንነካለን ማለት ታች ላይ እንደምታያት ሴቲንግ ምልክቷን እንነካለን። እሷን ከነካን በኋላ ትንሽ ፕሮሰስ አለው እንጠብቀዋለን። እሺ ከዛ ጀነራል ቻናል ነው የሚላለ ቻናል የሚለውን እኛ እንነካለን ማለት ነው። ይኸው እንደምታዩት ቻናል የሚለውን ነካው። እሱን ከነካው በኋላ ፊውቸር ኤሊጂቢሊቲ የሚላለ ሶስተኛው ማለት ነው። ፊውቸር ኤሊጂቢሊቲ የሚለውን ነካው። ከዛ እዚህ ላይ ሁለት የላይኛው ኢኔብል የሚላለ ታቸው ደግሞ ኢኔብል የሚላለ
ፊውቸር ዛት ምናምን የሚለውን ማለት ነው። ፊውቸር ዛት ሪኮርድ የሚለው ከዛ ጎን ላይ ኢኔብል የምትላለ ከኢኔብል የምትለው እሷን አንዴ እንነካታለን። ቀስቷን ስንነካት 4 አይነት ነገር ይከፈትልናል። ዩቲዩብ ከ15 ደቂቃ በላይ መጫን እንችላለን። ታምብነል መጠቀም እንችላለን። ዩቲዩባችን አይዲ ነበር ይሰጠዋል ሚል ይህን ስቴፕ ኦን ስናደርግ ነው ይህን የሚከፍትልን ማለት ነው። ስለዚህ እሱን ለማድረግ ቬሪፋይ ፎን ነምበር የሚለውን ክሊክ እናደርጋለን ማለት ነው። እሱን አንዴ ክሊክ እናደርጋለን ማለት በፎን ነምበራችን ቬሪፋይ ማድረግ ስላለብን ማለት ነው። ዘን በፎን ነምበር ቬሪፋይ ለማድረግ በቴክስት ይላክልህ ወይስ ይደወልልህ ነው የሚለው። ቴክስት እንዲላክልህ ፈለኩኝ። ቴክስት ዩዝ ቬሪፊኬሽን ኮድ የሚለውን እሱን መረጥኩኝ። እናንተ እንዲደወልላችሁ ከፈለጋችሁ ታችኛው ማድረግ ትችላላችሁ። እሱን ካደረግኩ በኋላ እዚህ ላይ ሴሌክት ካንትሪ የሚለውን ባይ ዲፎልት ዩናይትድ ስቴትስ ነው ያለ። እኔ እሱ ላይ ስልክ ቁጥር የተከፈተበት ሀገር ስለሆነ በዛ ስልክ ቁጥር የተከፈተበትን ሀገር ሂጄ እመርጣለሁ። ለምሳሌ እኔ ኢትዮጵያ ስለሆነ ኢትዮጵያ የሚል እመርጣለሁ ማለት ነው። እዚህ ላይ ኢትዮጵያ መረጥኩ። ከዛ ታች ላይ ስልክ ቁጥር አስገባለሁ ማለት ነው። እሱን ካስገባው በኋላ በስልክ ቁጥር አማካኝነት ጎግል በራሱ ባይ ዲፎልት 6 ነምበር ማለት 6 ነምበር ዲጂት ቁጥር ይልካል ማለት ነው። በሜሴጅ መልክ 6 ዲጂት ቁጥር ይልክልኛል። እሱን ለማግኘት ወጥቼ ሜሴጅ ያለገብቼ የወንድም ቴክ ልኮልኛል። እሱን አውጥቼ ሄጄ እዛ ላይ ያስገባለሁ ማለት ነው። ቁጥሮችን ላስገባ ነው። እሱን ካስገባው በኋላ ሰብሚት እላለሁ ማለት ነው። ፎን ነምበር ቬሪፋይድ አለ። ያ ማለት በስልክ ቁጥራችን ይሄንን ዩቲዩብ አካውንት ቬሪፋይድ አድርገናል ማለት ነው። አሁን ዘን እኔ ስላስወጣኝ እናንተ ላስወጣችሁ ይችላል። እኔ ስላስወጣኝ ዙሬ ክሮም ላይ ገባለሁ ማለት ነው። ክሮም ላይ ከገባው በኋላ ሞኔታይዜሽን ወይም የዶላር ምልክት አለች። የዶላር ምልክት ስንነካት ሞኔታይዜሽን ትላለች። እሷን አንዴ እንነካለን። እሷን ካነካው በኋላ ወደ ጎን ሳብ አደርግና አፕዴት ሎኬሽን የምትላለች ያታ አፕዴት ሎኬሽን እንደምታያት ነው። እሷን አንዴ ክሊክ አደርጋለሁ ማለት ነው። እሷን አንዴ እንነካታለን። እሱን ከነካን በኋላ ቤዚክ ኢንፎ የሚለው ላይ ካንትሪ ሬዚደንስ የሚለው ላይ ሴሌክት የሚለውን ያችን ቀስቷን እንነካለን ማለት ነው። እሷ ላይ የሀገሩን እንመርጣለን። እዚህ ላይ ዩናይትድ ስቴትስ የሚለው ማለት ነው።
እሱን ከመረጥን በኋላ ታች ላይ ሄደን ይስ እንላለን ማለት ነው። ሴቭ ማለት ነው። ሴቭ እንላለን። እሱን ሴቭ ካልን በኋላ ይኸው 4 ነገሮች ተከፈቱልና 1000 ሰብስክራይበር፣ 4000 ዋች አወር፣ 2 ስቴፕ ቬሪፊኬሽን የሚሉ ነገሮች ተከፈቱልና ከዛ ኮሚኒቲ ጋይድ ላይንም ተከፈተልን። ዘን ኖቲፋይ ፎን ነምበር የሚለውን ክሊክ እናደርጋለን ማለት ነው። ኦልሬዲ ዩቲዩብ ቻናል ከፈትን ጨረስን ማለት ነው። ይኸው ገንዘብ የሚሰራ አዲስ የዩቲዩብ አከፋፈት ይህን ይመስላል። በ2022 ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። እንዲሁም ለዘላቂ ቤተሰብነት ላይክ፣ ሰብስክራይብ፣ የደወል ምልክቷን ኦል ማድረግ እና ሸር ማድረግ ይህን ምርጥ ቤተሰብ መቀላቀል ትችላላችሁ። ባይ